ጤና ይስጥልን። ይህ ኢትዮ አምባ ነው። ዛሬ የተሰሙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ፕሮፌሰር ኃይሌ ገሪማ የጥቁሮች ኩራት ናቸው ሲል የአሜሪካ ኤምባሲ ገለጸ። በኢትዮጵያ የሚገኘው የአሜሪካ ኤምባሲ ለታላቁ የጥበብ ሰው ፕሮፌሰር ኃይሌ ገሪማ ለኪነ ጥበብ ማደግ እንዲሁም የፊልምና የቲያትር ጥበባት በማስተማር ላበረከቱት አስተዋጽኦ ምስጋናውና አክብሮቱን ገልጿል። ኤምባሲው በፌስቡክ ገጹ ባሰፈረው ጽሑፍ ታዋቂው ኢትዮጵያዊ አሜሪካዊ የፊልም ሰሪ ኃይሌ ገሪማ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ ለሲኒማ ባበረከቱት ድንቅ አስተዋጽኦ ታዋቂውን የበርሊን ካሜራ ሽልማት ማግኘታቸውን አስታውሷል። ፍልስጤማውያን ለእስራኤል የሚላከውን የጦር መሳሪያ በመቃወም በአውስትራሊያ መንግስት ላይ ክስ መመስረታቸው ተሰማ። 3 የሰብአዊ መብት ተሟጋች ድርጅቶች የመከላከያ ሚኒስቴር ወደ እስራኤል የጦር መሳሪያ ኤክስፖርት ፍቃድ የሚመለከቱ ሰነዶች እንዲለቁ ለማስገደድ በአውስትራሊያ ፌዴራል ፍርድ ቤት ማመልከቻ አቅርበዋል። በአልሐቅ በአልሜዛን የሰብአዊ መብትና የፍልስጤም የሰብአዊ መብቶች ማዕከል የቀረበው ማመልከቻ ከጥቅምት 7 ቀን 2023 በፊት የተሰጡ ፍቃዶች እንዲሁም ወደ እስራኤል በቀጥታ ያልተላኩ የጦር መሳሪያዎች በክሱ ይሸፍናል። ሰነዶቹ ሚኒስቴሩ ወደ ውጭ የሚላኩ የጦር መሳሪያዎች ወይም ቴክኖሎጂዎች ከባድ የሰብአዊ መብት ረገጣዎች ለመፈጸም ወይም ለማመቻቸት ጥቅም ላይ ሊውሉ የሚችሉ አደጋ ወይም የአውስትራሊያ ዓለም አቀፍ ግዴታዎችን በሚጥሱ መንገዶች በትክክል መገምገሙን እንዲወስኑ ይፈልጋል። ሰነዶቹ ሚኒስቴሩ እንዲህ ያለውን አደጋ በትክክል እንዳልገመገሙ የሚያሳይ ከሆነ የአውስትራሊያ የመከላከያ ሚኒስቴሩ በህጋዊ ስህተት ውስጥ እንዳሉና ወደ ውጭ ማቆም አለበት ለሚለው ህጋዊ ጥያቄ መንገድ ሊከፍት ይችላል ሲሉ ድርጅቶቹ አክለዋል። ትራምፕን አልፈራም ሲሉ ጳጳሱ አስጠነቀቁ። በታሪክ የመጀመሪያው አሜሪካ ርዕሰ ሊቃነ ጳጳስ የሆኑት ሊዮ 14ኛ በፕሬዝዳንት ዶናልድ ትራምፕ ለተሰነዘረባቸው ትችት በሰጡት ምላሽ ለትራምፕ አስተዳደር ምንም አይነት ፍርሃት የለኝም በማለት የጸና አቋማቸውን ገልጸዋል። ትራምፕ ጳጳሱን በወንጀል ረገድ ደካማና በውጭ ፖሊሲ አስከፊ በማለት የነቀፏቸው ቅዱስነታቸው አሜሪካ በኢራን ላይ የከፈተችውን ጦርነትና የስደተኞችን አያያዝ ፖሊሲን በግልጽ በመቃወማቸው ነበር። ጳጳሱ በአሁኑ ወቅት በአፍሪካ እያደረጉት ባሉት ጉብኝት ወቅት እንደተናገሩት ትችታቸው ከፖለቲካዊ ፍላጎት የመነጨ ሳይሆን ከሃይማኖታዊና ከሰብአዊ ግዴታ የመነጨ መሆኑን በማብራራት ለሰላም ጥሪያቸው እንደሚቀጥሉ አረጋግጠዋል። ሊቀ ጳጳሱና ትራምፕ ግጭት በኋላ ትራምፕ ጳጳሱን ለመሸንቆጥ ይመስላል ራሳቸውን ኢየሱስን አስመስለው ብቅ ብለዋል። ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ አድርገው የሚያሳይ ምስል ማጋራታቸው ቁጣ መቀስቀሱ ነው የተነገረው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳስ ሊዮ 14ኛ ላይ የሰላ ጥቃት ከሰነዘሩ በኋላ በተለምዶ ክርስቶስ የሚመስል ምስል አጋርተዋል። ትራምፕ ሊዮ 14ኛውን በዓለም አቀፍ ግጭቶች ላይ ያላቸውን አቋም ደካማና በጣም ሊብራል ሲሉ ጠርተውታል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እሁድ ምሽት ከጳጳስ ሊዮ 14ኛ ጋር በአደባባይ ከተጋጩ በኋላ በሊቀ ጳጳሱ አመራርና በፖለቲካዊ ዳኝነት ላይ የሰላ ጥቃት ከሰነዘሩ በኋላ በማህበራዊ ድረገጻቸው ራሳቸውን ኢየሱስ ክርስቶስን የመሰለ ሰው አድርገው የሚያሳይ የሰው ሰራሽ አስተውሎት ምስል አካፍለዋል። በምስሉ ላይ ትራምፕ በመለኮታዊ ብርሃን የተከበበና የታመመን ሰው የሚፈውስ በሚመስል መልኩ ይታያል። መላእክት በሚመስሉና ወታደሮች ምስሎች ታጅበው ይታያል። በጥር ወር ከፕሬዝዳንትና ከፓርቲያቸው ጋር ከተጋጨች በኋላ ከኮንግረሱ የተገለለችው ታይለር ግሪኒ በምስሉ ላይ የተሰማትን አስተያየት በኤክስ ገጿ ላይ ጽፋለች። ይህ ከስድብ በላይ ነው፣ የክርስቶስ ተቃዋሚ መንፈስ ነው ስትል አጋርታለች። የፕሬዝዳንቱ ደጋፊዎችና የትሩዝ ሶሻል ማህበራዊ ሚዲያ ተጠቃሚዎች በምስሉ ላይ ትችታቸውን ሰንዝረዋል። ራስህን ከኢየሱስ ጋር ማመሳሰል ነው፣ በእርግጥ ሲኦል ውስጥ ትቃጠላለህ ሲል ሼሪፍ ዊድ የተባለ ተጠቃሚ ለትራምፕ ልጥፍ ምላሽ ሰጥቷል። ራስህን ክርስቲያን ብለህ ከጠራህ እና በዚህ ካልተናደድክ እምነትህን እንደገና መገምገም አለብህ ሲል ምሳምሪጋብ የተባለ ሌላ ተጠቃሚ ጽፏል።
የመካከለኛው ምስራቅ ጦርነት ወደ ተመለከተው መረጃ ስንሻገር አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታውቃለች። የአሜሪካ ማዕከላዊ እዝ የአሜሪካ ኃይል ባህረ ሰላጤን ጨምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ያለ ልዩ እገዳውን እንደሚፈጽም ገልጿል። ይሁን እንጂ ሴንትኮም የአሜሪካ ኃይሎች ከኢራን ወደቦች ውጪ በሚደረገው የመርከቦች ነጻ እንቅስቃሴ ላይ እንቅፋት እንደማይሆን አስታውቋል። በአሜሪካ 2022 የወጣው ሕግ የባህር መስመርን መዝጋት የሁሉም አገራት መርከቦችና አውሮፕላኖች ጠላትና ገለልተኞች ወገኖች ወደ ተለያዩ ወደቦች፣ አየር ማረፊያ ወይም የባህር ዳርቻ አካባቢ በጠላት አገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይም እንዳይወጡ ለመከልከል የሚደረግ የጦር እንቅስቃሴ በማለት ይበይነው። ትራምፕ እንዳስታወቁት አሜሪካ በኢራን ወደቦች መርከቦች እንዳይንቀሳቀሱ ትዘጋለች። የመካከለኛው ተንታኞች ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋታል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራን ወደቦች ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመደረሱ የትራምፕ ብስጭት የሚንጸባረቅበት ነው ብለዋል። እቅዱ እንደ ቻይና ላሉ ሀገራት ኢራን ነዳጇን እንዳትሸጥ የሚያግድ ሲሆን ይህን ኢራን ላይ ጫና ያሳድራል ብለዋል። ኢራን በበኩሏ አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን ህገወጥ እገዳ የራሷንና የዓለምን ኢኮኖሚ በእጅጉ የሚጎዳ ነው ብላለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ አሜሪካ ኢራንን ለመጉዳት እየፈጸመች ባለችው ድርጊት የራሷንና የዓለምን ኢኮኖሚ እየጎዳች ነው ሲሉ ገልጸዋል። የአሜሪካ ድርጊት በተለይም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ቀውስ እንደሚያስከትልም አስጠንቅቀዋል። እወቁት፣ አንድም የገልፍ ወደብ ደህና አይሆንም በማለት ኢራን መግለጿን ዓለምን እያነጋገረ ነው። የአሜሪካ ፕሬዝዳንት በኢራን ላይ ለሰነዘሩት ጥቃት ዛቻ የኢራን አብዮታዊ ዘብ ጠንካራ ምላሽ ሰጥቷል። አብዮታዊ ዘቡ አሜሪካ የኢራን ወደቦችን የምትዘጋ ከሆነ በአካባቢው ያለውን ውጥረት ከመቼውም ጊዜ በላይ ይባባሳል ሲሉ አስጠንቅቋል። የጦር ክፍሉ ባወጣው መግለጫ በፐርሺያ ገልፍና በኦማን ባህር ላይ ያለውን ደህንነት ለሁሉም እኩል ማረጋገጥ እንዳለበት ጠቅሶ ደህንነቱ ለአንድ ወገን ብቻ የሚሆን ከሆነ ግን አንድም የገልፍ ወደብ ሰላም አይሆንም ብለዋል። ኢራን ከአሜሪካ የሚሰነዘርባትን ማንኛውንም ጥቃት ለመመከት ዝግጁ መሆኗን የገለጸው መግለጫው ከተዋጉን እንወጋቸዋለን በሚል ዛቻ አጠናክሯል። ውጥረቱ በቀጠናው የባህር ላይ ትራንስፖርትና የንግድ እንቅስቃሴ ላይ ከፍተኛ ስጋት ደቅኗል። በሆርሙዝ ወሽመጥ ጉዳይ ላይ የተለያዩ ሀገራትንም ሀሳባቸውን እየገለጹ ሲሆን የዓለማችን ቀዳሚ የድፍድፍ ነዳጅ አስመጪ የሆነችው ቻይና በሆርሙዝ ወሽመጥ ላይ የሚደረግ ማንኛውንም እገዳ የዓለም አቀፉ ማህበረሰብ ጥቅም የሚጎዳ ነው ብላለች። አያይዛም እገዳው በራሷ የኢነርጂ ዋስትና ላይ ሊፈጥረው የሚችለውን ጫና በእጅጉ እንዳሳሰባት ገልጻ ሁሉም ወገኖች ትዕግስት እንዲላበሱ አሳስባለች። የአውሮፓ ህብረት በተመሳሳይ በመካከለኛው ምስራቅ ቀጠና ያለውን አለመረጋጋት እንዳሳሰበው ገልጾ የህብረተሰቡ የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ አሁን እየታየ ያለውን ሁኔታ በቀጠናው ጠንካራ ዓለም አቀፍ የባህር ላይ ደህንነት ጥምር አስፈላጊ መሆኑን አመላካች ነው ብለዋል። ብሪታንያ ለአሜሪካ ጀርባዋን በመስጠቷ እየተነገረ ነው። ብሪታንያ በሆርሙዝ ወንዝ ላይ አሜሪካ የፈጸመችውን እገዳ በይፋ ተቃውማለች። ተንታኞች የብሪታንያ ተቃውሞ ለአሜሪካ ጀርባዋን መስጠቷ መቀጠሏ እንደሚያመላክት እየገለጹ ይገኛሉ። በብሪታንያ በባህር እገዳ እንድትሳተፍ በአሜሪካ ጥያቄ ቀርቦላት የነበረ ቢሆንም አመሰግናለሁ፣ አልፈልግም የሚል ምላሽ ሰጥታለች። ከፈረንሳይና ከአንዳንድ አጋሮች ጋር በመሆን እውነተኛ ግጭት የሚያስቀር አስተማማኝ አሰሳ እንደምታደርግ ያስታወቀች ብሪታንያ የአሜሪካን ተግባር ኮንናለች። እስራኤል ደግሞ አሜሪካ የሆርሙዝ ወሽመጥን መዝጋቷ እንደምትደግፍ አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን አሜሪካ ወደ ኢራን ወደቦች የሚደረጉ የባህር ጉዞዎችን ማገዷን እንደሚደግፉ ተናግረዋል። ጠቅላይ ሚኒስትሩ ለካቢኔያቸው በቪዲዮ ባስተላለፉት መልእክት ፕሬዚዳንት ትራምፕ የባህር ጉዟቸው ላይ እገዳ ለመጣል ወስነዋል። በእርግጥም ይህንን ጠንካራ አቋም እደግፋለሁ ብለዋል። እንደ ኔታንያሁም ገለጻ የአሜሪካ ምክትል ፕሬዚዳንት ከፓኪስታን እየተመለሱበት አውሮፕላን ውስጥ ሆነው የደወሉላቸው ሲሆን ከኢራን ጋር የሚደረገውን ንግግር የደረሰበትን ደረጃ በተመለከተ ዝርዝር ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ አክለውም አሜሪካና እስራኤል ያላቸውን ግንኙነት በመካከላቸው መራራቅ እንዳለ ከሚጠቁሙ አስተያየቶች ፍጹም ተቃራኒ እንደሆነ ተናግረዋል። ይህ በእንዲህ እንዳለ አሜሪካ ኢራንን የመጫን ችሎታ ከመጠን በላይ ነው ብላ ማሰቧ ስህተት ነበር መባሉ ተነግሯል። ይህንኑ የተናገረው በቴሄራን ዩኒቨርሲቲ የዓለም ጥናት ፋኩልቲ ተባባሪ
ፕሮፌሰር ዞሬ ካራዝሚ ናቸው። የዩናይትድ ስቴትስ የሆርሙዝ ባህር ለመቆጣጠር የምትሰነዝረው ዛቻ የኢራንን የድርድር አቋም የመቀየር እድሉ አነስተኛ መሆኑ ፕሮፌሰሩ ተናግረዋል። ስለ ሆርሙዝ መገደብ ስናሳይ ይህንኑ ጫና የመቋቋም ጽንሰ ሀሳብ ፉክክር ውስጥ ይገባል። ኢራን በዚህ ሳምንት 150 ሚሊዮን በርሜል ነዳጅ ዘይት የሸጠች ይመስለኛል የሚሉ ፕሮፌሰሯ ከተለያዩ ሀገራት ጋር ያሏትን ድንበሮች አራዝሟል። በእርግጥ የኑሮ ፍላጎቶችን ከግምት ውስጥ መግባት ይኖርባቸዋል ሲሉ ካራዝሚ ያነሳሉ። ኢራን ቢያንስ ወደፊት አቋሟን እንድትቀይር ለማስገደድ አሜሪካ ያላትን የተጋነነ ጫና ሌላ እድል ሊከፍት ይችላል። ይህም ፔትሮ ዶላር እና ወደ ቻይና የመገበያያ ገንዘብ ፔትሮ ዩዋን በመቀየር አሁን ባለው ዓለም ላይ ብዙ ለውጦች ያመጣል። ኢራን ለአጸፋው በጣም ዝግጁ ነች በማለት በሆርሙዝ ላይ ያለውን ቁጥጥር በክልሉ የአዲስ የጸጥታ ሁኔታ ማዕከል ነው ሲሉ ተናግረዋል። ዩናይትድ ስቴትስ በቴሄራን ይህንን ጽኑ ቁርጠኝነት ለመለወጥ የሚቻል አይደለም ብለዋል። የዓለም አቀፍ የኢነርጂ ኤጀንሲ በኢራን ጦርነት ምክንያት ለሚፈጠሩ የነዳጅ እጥረቶች ዝግጁ መሆኑን ማስታወቁ ሰበር ዜና ሆኖ እየተሰማ ይገኛል። የዓለም አቀፉ የኢነርጂ ኤጀንሲ ዋና ዳይሬክተር ፉታ ቢሮ በአትላንቲክ ካውንስል በተዘጋጀ መድረክ ላይ ባደረጉት ንግግር ከኢራን ጋር እየተካሄደ ባለው ጦርነት ጋር ተያይዞ ለሚመጣው የኢነርጂ ቀውስ ተቋማቸው ጥብቅ ዝግጅት ማድረጉን ገልጿል። ዳይሬክተሩ እንደገለጹት ኤጀንሲው ሌላ የአስቸኳይ ጊዜ የነዳጅ ክምችት ወደ ገበያ የማውጣት ፍላጎት ባይኖረው ሁኔታውን ግን ሊያስገድድ እንደሚችሉ ጠቁመዋል። በጦርነቱ ምክንያት በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ መስተጓጎል የዋጋ ንረት ከተከሰተ ኤጀንሲው አባል ሀገራትን በማስተባበር ፈጣን እርምጃ ለመውሰድ ዝግጁ መሆኑን አረጋግጧል። ይህ መግለጫ የወጣው የሆርሙዝ ወሽመጥ መዘጋትና የአሜሪካ የባህር እገዳ ዜና የዓለም የነዳጅ ገበያ እያወከ ባለበት ወቅት ነው። ከኢራን ጋር ያለውን ግጭት እየተባባሰ በመምጣቱ የነዳጅ ዋጋ ካልተገደበ የዓለም ኢኮኖሚ ለከፋ የዋጋ ግሽበት ሊጋለጥ ይችላል። የክምችት መልቀቅ ዓላማው አቅርቦትን በመጨመር የዋጋ ንረቱን ማቀዝቀዝ። የዓለም መሪዎች፣ የኢኮኖሚ ተንታኞች የቢሮል መግለጫ ለገበያ መረጋጋት እንደ አዎንታዊ ምልክት ቢመለከቱም የጦርነቱ ቆይታ ስፋት ግን አሁንም ትልቅ ስጋት ሆኖ ቀጥሏል። ከኢትዮ አምባ ሚዲያ ሰናይ ጊዜን ተመኝ።